እግሯ ያህያ ኮቴ ከሆነ ጅን ናት። አልገጠመም አንተ? እኔ አልገጠመኝም። 90 ስንት ዓመት እንደሆነ አላውቅም። ብቻ ያኔ ተማሪ ነኝ። እዚህ አዲስ አበባ ውስጥ የሆነ ሰው ለሆነች ልጅ ሊፍት ሰጥቶ በጣም ቆንጆ ልጅ ምናምን አይነት ነገር ሀብቱ ጊዮርጊስ ድልድይ አካባቢ መሰለኝ እዛ አካባቢ ነው የምትወርደውና አወርደኝ ብላው ሌሊት ነበረ። አንፎርቹኔትሊ ስታወርደው ለሷን ከፍ ስታደርገው እግሯ ኮቴ ሆኖ አገኘሁት። ያህያ ኮቴ ነው። አያውቅም ነበር እሱ። በጣም ይወራ ነበር አንድ ሞመንት ላይ ይሄ ነገር። ከዛ ደንግጦ ምናምን እሷን አውርዶ በጣም ደንግጦ ምናምን ሲሄ የሆነ ሸህ አግኝቶ መንገድ ላይ እንደገና ደግሞ እሳቸውንም አሳፍሮ ምን ነው ደንግጣ ነው ምናምን አረ የሆነች ልጅ እንደዚህ አግኝቼ እንደዚህ አለ ሳይው የእግሯ ያህያ ኮቴ ነው ምናምን ሲል ሸሁ እግራቸውን አነሱና ይሄን ይመስላል እንዴ አሉት። ወይለ ሸሁ እንደ ሸህ የለበሱ ለማለት ነው። ሲያይ እሱም ኮቴ ነውና ልጁ በዚሁ ነቀለ። እቺን ብዙ ይሄኛው የጅን ፓርት ከመቃብር ጋር የሚገናኙ ጅኖች ናቸው። ባይዘው እግራቸው ያህያ ነው። እነኚህ ነው ከአህያ ጋር አሁን እንስሳት ከነኚህ ስፒሪትስ ጋር ኮኔክሽን አላቸው። ለምሳሌ አህያ ሲጮህ አዑዙ ቢላህ በሉ። ለምን የአህያ ጩኸት እንዲያውም አንዱ የጠየቀኝ ጥያቄ ነበር በጣም ትዝ የሚለኝ። አህያ ሜዳ ላይ ያሰረው እኔን ሲያይ ይጮሃል እኔ ሸይጣን ነኝ እንዴ ምናምን ብሎ እሺ ያ ጩኸቶች ቃላት ዳይሜንሽን ይከፍታሉ ይዘጋሉ። ያንዳንድ ጩኸት የሆነ ዳይሜንሽን ይከፍታል። ያህያ ጩኸት የነዚህን እግራቸው ኮቴ የሆነ ከመቃብር ጋር ሪሌትድ የሆኑ ጅኖችን በር ይከፍታል። እነኚህ ናቸው አሁን አንዳንድ ሚዲያ ላይ ተቆን ሬፕቶሊያንስ ምናምን የሚባሉት አይነት ሬፕታይልስ ወርልድ ነው። ከወርቅ ጋር ነው ግንኙነት ያላቸው። ወርቅን በጣም ይፈልጋሉ ምናምን አይነት ነገር ሌላ ሰፋ ያለ ቲዮሪ ነው። በነገራችን ላይ እነዚህ እንደዚህ አይነቶቹን ጅን እንበላቸውና ጅብ ካገኘ ይበላቸዋል። ገጠር ላይ ገጥሟችሁ እንኳን አላውቅም። አጥንት ነገር ጅብ በልቶ የተፋት ጅን ናት ምናምን ተብሎ መንገድ ላይ ምናምን ጫካ ላይ ታገኝ ትችላለህ። አሁን እኮ በጣም ብዙ ያልተረዳናቸው ነገሮች አሉ። ጅቡ ሸይጣኑን ይበላታል። በተለይ አዑዙ ቢላህ በሉ። አሁን አህያው ሲጮህ አዑዙ ቢላህ ማለት በአህያው ድምፅ የተከፈተውን የዛን ዳይሜንሽን በር ለመዝጋት ነው፣ እንዳይከፈትብኝ ነው። ዶሮ ጩኸት ደግሞ የመላእክቱን በር ይከፍታል። ስለዚህ ሆሊ ስፒሪት እዚህ ጋር ሊገኝ ዙሪያ ላይ ያኔ ዱዓ አድርግ ተብለሃል። ማየቱ ብቻ አይደለም ማለት ነው። ጅብችኛውን ሸይጣን የሚበላ ከሆነ ከጅብ ጋር የሆነ ሆሊ የሆነ ስፒሪት አለ ማለት ነው። ነገር ግን ደግሞ እዚህ ዋቂው ላይ የምታየው ደግሞ ብዙ ሰዎች ሀብታሞች ናቸው ምናምን ሲባል ጅብ ጋለበ ይባላል። አንዱ እንደውም የት ጅል ጋልብ እያለ ነበር ባለፈው ቲክቶክ ላይ። አዎ እዚህ ጋር ነው በጣም ኮምፕሊኬትድ የሆኑ ነገሮችን የምታየው። ጅብ ይጋለባል እንዴ ካልከኝ አዎ እልሃለሁ። የሚጋልብ ሰው አይተህ ታውቃለህ? አዎ ጅብ ሪሊ አይቻለሁ። ግን ምንድነው ያ ምንድነው? በነገራችን ላይ ጅብ በጣም የተለየ ፍጡር ነው። በጣም የተለየ። ለምሳሌ ዘ ኦንሊ ጥም በሚበላ ነገር ግን የማይጠነባ አይነ ምድር ያለው እንስሳ ነው። ነጭ ቆናል ጥም እንጂ ነው አልበላ። አንድ ሁለተኛ የጅብ ብዙዎቹ ቅንድቡ ምናምን ቡዳ በላው ለሚባል ሰው መድኃኒት ነው። ሪሊ ግን በመንፈሳዊ እንትን ውስጥ ይሰራል። እነዚህ ስለሚጠሉት ነው አሁን ያልኩ የጅን ፓርቶች። እነዚህ አሁን ጅብ ይበላቸዋል እኮ ጅን ሸይጣኖች የመቃብር ጅኖች ናቸው። እነዚህ ከኛ ሎወር ዳይሜንሽን ላይ ያሉ ናቸው። ኮኔክሽናቸው ከአህያ ጋር ነው የነዚህኞቹ። እነዚህ በጣም ጠላታቸው ጅብ ነው። ኦኬ ሶ ከመንፈሱ ጋር ነው ማለት ነው። ከጅኑ መንፈስ ጋር ነው ጉዳዩ ያለው።